በከፍተኛ ፍጥነት ወደ ላይ የወጣ በዚያው ፍጥነት የመውረድ እድሉ ሰፊ ነው። የአሸን ብረነር ውድቀት የኤአዩ ዓለም መጨረሻ ነው ወይስ ገና የትልቁ ውድቀት ጅማሬ? በሲሊኮን ቫሊ እምብርት ውስጥ የ24 ዓመቱ ሊዮፖልድ አሸን ብረነር የንግስና ዘውድ ተቀዳጅቶ ነበር። ነገር ግን ዙፋኑ ከበረዶ የተሰራ ነበር፣ ፀሐይ ስትወጣ የሚቀልጥ። በ48 ሰዓታት ውስጥ 35 ቢሊዮን ዶላር ማጣት እንዴት ይቻላል? ዛሬ የምንነግራችሁ ስለ አንድ ወጣት ውድቀት ብቻ አይደለም። በቢሊዮን ዶላር የሚገመት የቢዝነስ የማርኬቲንግና የፋይናንስ ትምህርት በነፃ የምንቀስምበት ታሪካዊ መድረክ ነው። ይህ ለሁሉም ሊነገር የሚገባ የጥንቃቄ መጽሐፍ ነው። ውድ ቤተሰቦቻችን ቻናላችን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ዓለማችን በሁለት አይነት ሰዎች የተሞላች ናት። በታሪክ የሚመሩና ታሪክን የሚቀይሩ። የ24 ዓመቱ ሊዮፖልድ አሸን ብረነር ታሪክን ለመቀየር ቆርጦ ተነስቶ ነበር። በአንድ ወቅት በሲሊኮን ቫሊ የሰው ሰራሽ አስተውሎት ኤአይ ነብይ ተብሎ የተወደሰው ይህ ወጣት ባለፈው ሳምንት የሀብት ማማው ላይ ተቀምጦ ሰርጉን እያቀደ ነበር። ነገር ግን በ72 ሰዓታት ውስጥ ከእጁ የወጣው 35 ቢሊዮን ዶላር የዓለምን ሚዲያ በአንድ ድምፅ እንዲጮህ አድርጎታል። ይህ ታሪክ ስለ ቴክኖሎጂ ብቻ አይደለም፣ ስለ እብሪት፣ ስለ ስሌትና በአንድ ጀንበር ስለሚፈርስ ግዙፍ ግዛት ነው። ጀርመን ውስጥ ከሐኪም ወላጆች የተወለደው አሸን ብረነር ገና በልጅነቱ የቁጥሮችና የኮድ ቋንቋ ይገባው ነበር። የጀርመንን የትምህርት ስርዓት በእርከን ሳይሆን በደረጃ እየዘለለ በ15 ዓመቱ የሁለተኛ ደረጃ ትምህርቱን አጠናቀቀ። በ19 ዓመቱ ደግሞ ከታዋቂው ኮሎምቢያ ዩኒቨርሲቲ በከፍተኛ ማዕረግ ተመረቀ። በዩኒቨርሲቲ ቆይታው ኢፌክቲቭ አልቱሪዝም ወይም ውጤታማ ሰብአዊነት በሚባል ፍልስፍና ተጠመቀ። መርሁ ግልጽ ነው። ሰብአዊነትን ለመርዳት መጀመሪያ አንተ እጅግ ባለሀብት መሆን አለብህ። ይህ ፍልስፍናው ወደ ኦፕን ኤአይ የምርምር ቡድን መራው። ነገር ግን በ2024 ሚስጥር አውጥታል ተብሎ ከስራ ተባረረ። ያኔ ነበር እውነተኛው ድራማ የጀመረው። አሸን ብረነር ከመባረሩ በስተጀርባ ትልቅ ዕድል አገኘ። ሲቹዌሽናል አዌርነስ የተሰኘ ይሄ 165 ገጽ ራዕይ መጣጥፍ ለዓለም አቀረበ። ሰው ሰራሽ አጠቃላይ አስተውሎት ወይም ኤጂአይ በደጃፋችን ነው ሲል አስጠነቀቀ። ይህ ጽሑፍ በሲሊኮን ቫሊ እንደ ቅዱስ መጽሐፍ ተቆጠረ። ባለሀብቶች በወጣቱ ራዕይ ተማረኩ። ፓትሪክ እና ጆን ኮሊሰን፣ ናት ፍሪድማን እና ዳንኤል ግሮስ 225 ሚሊዮን ዶላር መነሻ ካፒታል በፊቱ አስቀመጡለት። እሱም ሲቹዌሽናል አዌርነስ የተባለውን የሃጅ ፈንድ ኩባንያ መሰረተ። ትልቁ የማርኬቲንግ ትምህርት የሚጀምረው እዚህ ጋር ነው። አሸን ብረነር 225 ሚሊዮን ዶላር ያገኘው በባንክ አካውንቱ ስላለው ገንዘብ ሳይሆን በጭንቅላቱ ውስጥ ስላለው ሐሳብ ነው። አውቶሪቲ ማርኬቲንግ ይባላል። ያዘጋጀው የ165 ገጽ መጣጥፍ ተራ ጽሑፍ አልነበረም። ባለሀብቶች የእሱን ዕውቀት እንዲመኙ ያደረገ የመሸጫ ሰነድ ወይም ሴልስ ፒች ነበር። ቢዝነስ ለመጀመር ገንዘብ ሳይሆን መጀመሪያ ታማኝነትን ወይም ክሬዲቢሊቲን መሸጥ ይቀድማል። ዓለም የሚያዳምጥህ የምታወራው ነገር ሲኖርህ ሳይሆን ያወራኸው ነገር መፍትሄ ሲሆን ብቻ ነው። ሃጅ ፈንድ ማለት የስኬትና የስጋት ድብልቅ ነው። አሸን ብረነር የባለሀብቶቹን ገንዘብ ብቻ ሳይሆን ከባንክ የሀብቱን 400% የሚሆን ከፍተኛ ብድር ወሰደ። ገንዘቡን በሙሉ እንደ ኤስኬ ሃይኒክስ እና አንትሮፒክ ባሉ የኤአይ ኩባንያዎች ላይ አፈሰሰው። ገበያው ሲያብጥ ሀብቱ እንደ ሰማይ ተከመረ። በ2 ዓመት ውስጥ ብቻ የዚህ ወጣት የግል ሀብት 45 ቢሊዮን ዶላር ደረሰ።
ከአባራሪው ሳም አልትማን በላይ ናኘ። በ24 ዓመቱ የዓለማችን ቁንጮ ቢሊዮነር ሆነ። ሀብት ማግኘትና ሀብትን ማቆየት ሁለት የተለያዩ ጥበቦች ናቸው። አሸንብረነር የተጠቀመው ሃይ ሊቨሬጅ የተባለውን እጅግ አደገኛ ስልት ነው። ከሀብትህ 400% በላይ ተበድረህ ኢንቨስት ማድረግ ማለት በሞተር ሳይክል ላይ በ200 ኪሎ ሜትር ፍጥነት እንደ መብረር ነው። መንገዱ ቀጥ ካለ ፍጥነት ፈጥነህ ትደርሳለህ። ትንሽ ጠጠር ካጋጠመህ ደግሞ ድብልቅልቅህ ይወጣል። በቢዝነስ ስሌት ብድር ሀብትን ማፋጠኛ ወይም አክሲለሬተር ሊሆን ይችላል። ነገር ግን መሪው ካልተጠነቀቀ የጥፋት መሳሪያ መሆኑ አይቀሬ ነው። ባለፈው ቅዳሜ ሊዮፖልድ ሊያገባ ነበር። የሚያገባውም የአንትሮፒክ ኩባንያ ከፍተኛ ኃላፊ የሆነችውን አቪታል ባልዊትን ነበር። ካሊፎርኒያ በሚገኝ ቱስካን ቪላ በጫካ ስፓና በልዩ ልዩ ፓነሎች የታጀበ ድንቅ የሰርግ ድግስ ተዘጋጅቶ እንግዶች እየመጡ ነበር። ጥንዶቹ ስጦታ አንቀበልም ብለው ነበር። ነገር ግን ሰርጉ ሊጀመር 4 ቀን ሲቀረው የዎል ስትሪት የፋይናንስ ገበያ ተናወጠ። የሴሚኮንዳክተር አክሲዮኖች ዋጋ በድንገት ተከሰከሰ። አሸንብረነር የሰርግ ጥሪውን ሲያስተካክል፣ ባንኮች ደግሞ የወሰድከውን ብድር ክፈል የሚል የከበባ ጥሪ እያደረጉበት ነበር። ማንኛውም ጠንካራ ቢዝነስ ፕላን ለጥሩ ጊዜ ብቻ ሳይሆን ለክፉ ቀንም መዘጋጀት አለበት። አሸንብረነር በአንድ ዘርፍ ላይ ብቻ ወይም ኤአይ ላይ መከመሩ ወይም ሀብትን በተለያዩ ዘርፎች የማከፋፈልን ሕግ መጣሱ ነው። ኢንቨስትመንት ልክ እንደ እንቁላል ነው። ሁሉንም እንቁላሎች በአንድ ቅርጫት ውስጥ ካስቀመጥካቸው ቅርጫቱ ሲወድቅ ሁሉም አብረው ይሰበራሉ። እውነተኛ ባለሀብት ስንት አተርፋለሁ ከማለቱ በፊት ስንት ባጣ እተርፋለሁ ብሎ ራሱን ይጠይቃል። በወሰደው 400% ብድር ምክንያት የገበያ መውረድ ጉዳቱን 4 እጥፍ አደረገው። ማርጂን ኮል ወይም ተጨማሪ ገንዘብ አሲዝ የሚለው ጫና በረታበት። የያዛቸውን ድንቅ አክሲዮኖች በኪሳራ ለመሸጥ ተገደደ። ባለፈው ማክሰኞ 45 ቢሊዮን ዶላር የነበረው ሀብቱ ባለፈው ሐሙስ ምሽት ወደ 10 ቢሊዮን ዶላር ወረደ። በ3 ቀናት ውስጥ 35 ቢሊዮን ዶላር ወይም ወደ 78% ሀብቱ ፀሐይ እንደመታው በረዶ ቀለጠ። ዎል ስትሪት ርኅራሄ አታውቅም። በከን ግሪፊን የሚመራው ሲታዴል የአሸንብረነርን አክሲዮኖች በረካሽ ዋጋ ጠራርጎ ወሰዳቸው። በፋይናንስ ዓለም ውስጥ ትልቁ ጠላትህ ገበያው ሳይሆን ስሜትህ ነው። አሸንብረነር ሰርጉን እያቀደ በነበረበት ሰዓት ገበያው ሲወርድ ከአእምሮ በሁለት ከፍተኛ ጫናዎች ውስጥ ነበር። እንዲህ አይነት ጊዜ ላይ ነው ፓኒክ ሴሊንግ የሚባለው ስህተት የሚፈጠረው። በቂ የጥሬ ገንዘብ መጠባበቂያ ወይም ካሽ ሪዘርቭ የሌለው ቢዝነስ ማዕበል ሲመጣ መርከቡን ጥሎ ለመዝለል ይገደዳል። በቢዝነስ ውስጥ ትልቁ ድል መሸነፍ በማይቻልበት ሁኔታ ውስጥ ራስን ማቆየት ነው። ሊዮፖልድ አሸንብረነር የኤአይ ዘመን የመጀመሪያው ትልቅ ሰለባ ነው። የኢኮኖሚ ባለሙያዎች እንደሚሉት ይህ የ2008ቱን የሪል ስቴት ውድቀት የሚያስታውስ የኤአይ አረፋ መፈንዳት ምልክት ነው። ወጣቱ ነቢይ ዛሬም ቢሊዮነር ቢሆንም ያ ያየው የ48 ቢሊዮን ዶላር ህልም ግን በሰርጉ ዋዜማ በ3 ቀናት ውስጥ ተበታትኗል። ታሪክ የሚነግረን አንድ ሐቅ አለ። በከፍተኛ ፍጥነት ወደ ላይ የወጣ በዚያው ፍጥነት የመውረድ ዕድሉ ሰፊ ነው። የአሸንብረነር ውድቀት የኤአዩ ዓለም መጨረሻ ነው ወይስ ገና የትልቁ ውድቀት ጅማሬ? እናንተስ በሕይወታችሁ የወሰዳችሁት ትልቁ ስጋት ምንድን ነው? ያ ስጋትስ ምን አስተማራችሁ? በኮሜንት ሐሳባችሁን አጋሩን። አብረን እንማር፣ አብረን እንወቅ። ቻናሉን ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን። ሰላም ቆዩን።